እስኪ ስንወልድ እናየዋለን። እቺ ነች ወርጤ፣ እቺ ነች። አያቻት ታምራለች። እቺ ማለት ሽምግልና ተልኮ ከዛ በኋላ ተደግሶ ከዛ ትንሽ ነው ብዙ አይደለች ነች። ልጅ ነው barana qalbi koti hidega manjalati sanyi moti asosodate barana qalbi koti hidega manjalati sanyi moti asosodate barana ግን ትንሽ እዚች ጋር ድሮ አሁን እንደዚህ ያለ ነው አጥርብ ሙልጭ ያለ ነው ድሮ አሁን ትንሽ እንትን ያለሽ ነው qalbi koti hidega manjalati sanyi moti ትንሽ asosodate barana qalbi koti ማያዝም አልችልም። በፊት ግን እንትን ያለ ነው ምንም የለም ጥርብ ያለ ነው። አሁን ግን ጠረቢው ኧረ አይጠረብም። እድሜ ወደኋላ አይደለም የሚሄደው ወደፊት ትንሽ ወፈር ስል ደስ ይላል። ቀስ ይሁን ያምራል። ወፈር ብል ደስ ይለኛል። ከዚህ ትንሽ አሁን 48 ኪሎ ነኝ። ከዛ እስከ 54 ቤት ደስ ይለኛል። ይሆናል ወፈር ፈር ትላላችሁ ገባችሁ። ከዛ የሆነ ታይም ላይ ደግሞ ትቀንሳላችሁ። አሁን መወፍርበት ታይም ነው ብዬ ነው የማስበው። አሁን በወፍር በጣም ደስ የሚለኝ መካከለኛ ውፍረት፣ የሚደብር ውፍረት ሳይሆን መካከለኛ ውፍረት፣ ሞላ ማለት አሁን ስለበላሽ ነው አይደለም። አሁን በጣም እኮ ቦርጭ የለኝም፣ ግን ቅርጽ ያላት ትንሽ ቅርጽ አላት። ትንሽ ቅርጽ ያላሳያችሁ ምን አይነት ቦርጭ እንዳለኝ። ታምራለች፣ ግን የምትደብር አይደለችም። ያላሳያችሁ አቃት አለ እቺ ነች ወርጤ፣ እቺ ነች። አያቻት ከሰውነት ጋር የሚመጣ ነው፣ ብቻውን አይደለም። ይሄናት ታምራለች። እቺ ማለት ምንድነው የምትስቁት? በዚህማ እንዴ ቆይ ሄለን እየላኩላት ነውና አላነሳችምና ከማን ጋር ናቸው? አይስበራስ ቃል አወራርሽ እውነት ነው። እሱማ ከዚህ የባሰ ቦርጭ ስላለ እያማረርኩ እንደሆነ ስታውቁ መሳቃችሁ አይቀርም። ያው እውነት ነው። አልተሳሳታችሁም። ያስቃል። ቆንጆ ባገር ምን ቢሞላ አልመኝም ካንቺ ሌላ። በዚህማ አጠርጥሪኝ፣ በዚህማ አጠርጥሪኝ፣ በዚህማ አይጃኒ ታስቂያለሽ በጣም። በዚህማ አጠርጥሪኝ፣ በዚህማ እሱ በፕሮግራም ከዚህ ተጀምሮ ስነ ስርዓት ባለው ስንት የላውራይስ መቼም አይገባችሁም እናንተ። በዚህ አካሄዳችን ማድረግ የሚባል ነገር አለ። ሽምግልና ተልኮ ከዛ በኋላ ተደግሶ ከዛ ጀስት እንደዛ ነው እንጂ ዝም ብሎ ነው ይገባል እንጂ ነገውን እኮ ማለት ይችላል። ከዛ በኋላ ቁጭ ቤት ከዛ በኋላ ቤት መቤት ከዛ ታታዩታላችሁ ላይፉ
ግን ሲሆን ግን ደስ ይላል። እንደዚህ ሲሆን ግን አላማችሁ ይጠፋባችኋል። የምታረጉት ግራ ይገባችኋል ምናምን አማራጭ አይኖራችሁም ምናምን። ከዛ በኋላ የሆነ ሰው መጫወቻ ትሆናላችሁ ምናምን ነገር። ከዛ እቤት ቁጭ ብላችሁ መዋል ሰው ማየት በክብራን ሲሆን ግን በጣም እመቤቴ ጋይስ በጣም ከባድ ኬዝ ነው። እኔ እኮ በጣም ነው የምታስቁኝ። ባይዘዊ እኔ አይ ላቭ ዩ እኔ ቢራቢሮ ፋሚሊዎች እንዴት እኮ ሙድ እንደሚገባችሁ እኮ እውነት በጣም ነው በቃ የምታፍታቱኝ። በቃ ደስ ትላላችሁ። በፈገግታም ቻልኩም ተጃኒ 11,000 ብር አስገቢልኝ ነሽ። እንዴ ኦሬድ ልካሽ ነበር። ሃይ ፌቭ እንዴት ነሽ? ጃኒ ደህና ነሽ? አለሁ ደህና ነሽ? ብር አይደለም ያልኩት 11,000 ፎሎወር ነው ያልኩት። 10,000 የገባሁት ዛሬ ነው። እኔ እኮ ብር ያልሽ መሰለኝ እኮ ላስገባች ነበረ። እሺ በቃ ፎሎ አድርጋት፣ ፎሎ አድርጋት ጋይስ። እኔም በማሰብ ነው። እሺ ያው ደስ ይላል። አንቺም ፎሎ አድርጓት ጋይስ። ፌቡን ፎሎ አድርጓት። ፎሎ እያደረጋችኋት ጋይስ። ፎሎ አድርጓት። በደንብ አስደስቷት። አሁን 100 ጨምረሻል ፎር ሹር አላልኩም እኔ ምን አይነት ቡላ ያልኩ ቤተሰብ እንዳለኝ እግዚአብሔርን ቅን ናችሁ እንደኔ። በቃ ማን ነው እንደኔ ቅን ሰው ተከተለኝ ያለው? ግን ፈጣሪ በጣም እኮ ቅን ናችሁ እኮ እንደኔ ቅን ናችሁ በእውነት። በቃ ፌውዬ ታች ፎሎ ያደርግሻል። እሺ ቶፕ ላይ ያስቀምጥሻለሁ። እኔና አመሰግናለሁ። እኔ ቴንክ ዩ በጣም ወድሻለሁ። እኔም በጣም አመሰግናለሁ። እሺ ቻው። በጣም ቅን እኮ ናችሁ። ቅን በቃ ቅን፣ የዋህ፣ ሎያል፣ ታዛዥ፣ ካይንድ በጣም በቃ ልብ ትነካላችሁ። ባጭሩ ደስ የሚል ልብ አላችሁ እና እግዚአብሔር ልባችሁን አይቀይረው። በእውነት በጣም ደስ የምትሉት ጨዋ፣ አትንኩኝ ባይ፣ እልህኛ ይገርመኛል ስለእናንተ ሳስብ። በእውነት ልባችሁን አይቀይርባችሁ፣ አንድነታችሁ አይነጠቅባችሁ። አንድነታችሁ በጣም ያስፈራልና እግዚአብሔር አንድነታችሁን አይውሰድባችሁ። በእውነት በጣም ነው ደስ የምትሉት፣ በጣም ነው የምታምሩት። እውነት ሲሪየስሊ እኔ ስለእናንተ ሳወራ በጣም ደስ የሚለኝ እና እንባዬ ይመጣል ስለእናንተ ሳስብ፣ የእውነት ማለት ነው። እና እግዚአብሔር ልባችሁን አይቀይረው። እወዳችኋለሁ፣ በጣም እወዳችኋለሁ። የእውነት በጣም የምትወደዱም ናችሁ በጣም ቢራቢሮ ፋሚሊ። ጃለኔ በጣም ትወዳችኋለች። ኦፍኮርስ እንዴ ምን ጥያቄ ያለው? እና በጣም ጎበዞች
ደመቁ በዚህ ሰዓትም ሰው ግን ጅሎች ናቸው። እሺ ለዚህ መስልስትሽ አንቺ ደመቁ፣ አንቺ አረቂያም፣ ቆይ ዝም በይ አርፈሽ ተቀመጪ። በመጀመሪያ ደረጃ ጅሎች ናቸው ላልሽው አይለቁሽም። ነገ ሲጀመር በቃ ቪዲዮ ይሰሩብሻል። ፎቶሽን ከየትም አምጥተው ቪዲዮ ይሰሩብሻል። አይፈቱሽም። ገብቶሻል? ጅሎች አይደሉም፣ የዋሆች ናቸው። የዋህ ደግሞ ጅል አይባልም። እነሱ በአንዴ ሰው ይወዳሉ፣ በአንዴ ደግሞ ሰው ይጠላሉ። ሴንሲቲቭ ናቸው። አሁን ለምሳሌ ማለት ነው ሴንሲቲቭ እንደሆነ የሚታወቀው የእነሱ ልብ ለምሳሌ ልንገርሽ። አሁን ሶሻል ሚዲያ ላይ አሁን ከኔ ኤክሶች ጋር አሁን ለምሳሌ በቃ እኔ ከተጣላሁት ያን ወንድ በዛ ሳይድ ከሴት ጋር ምናምን አድርገው ኤዲት አድርገው ፖስት የሚያደርጉት እኮ የኔ ፋኖች ስለማይወዱ ነው። ምክንያቱም ሴንሲቲቭ ናቸው። የሆነ ሳምባዲ ምናምን ኤዲት አድርገው ፖስት ሲያደርግ ከዛ የኔ ፋሚሊዎች ደግሞ ሴንሲቲቭ ስለሆኑ ስለማይችሉ ስለሚታወቅ ስለኔ አይደለም የማወራው ስለኔ ፋኖች ነው የማወራው እና ስለማይችሉ ስለሚናደዱ ከዛ ሁሉንም ሴት እያመጡ መፖሰት። አሁን እዚህ ሶሻል ሚዲያ ላይ ስንት ሴት የተፖሰተው አሁን ከአንድ ወንድ ጋር 5-6 ሴት ራይት። ስለዚህ በቃ እንደዚህ ኮንተንት ነው የሚያደርጓቸው ቢካዝ እኔን በጣም ስለሚወዱኝ እንዴት ጃኒ ኩዊን እያሉ እንዲፎካከሩ ከዛ በኋላ አቴንሽን ፍለጋ የኔን ፋሚሊዎች አቴንሽን ፍለጋ ከሌላ ሴት ጋር ይፖስቷቸዋል ማለት ነው። ተረዳችሁ? አሁን ይሄ እናንተ ጅልነት አይደለም የዋህነት ነው ጋይስ። ዝም ብላችሁ ፎርጌት ማድረግ ትችላላችሁ። ገባችሁ? ይሄ ማርኬቲንግ ነው የሚጫወቱባችሁ እናንተ ጋር። አሁን ስንት ሴት አያችሁ እዚህ ሶሻል ሚዲያ ላይ ከብዙ ሴት ጋር አንድ ወንድ ሲፖስት አይታችኋል ራይት? ከዛ አሁን እነዛ ሴቶች እኮ ሪል አይደሉም እኮ የእናንተ ሴንሲቲቭነት ያሳያል። ብዙ ጊዜ አስተውላለሁኝ እናንተ አትወዱምና አፍቃሪዎች እናንተ ናችሁ የምትመስሉት ባጭሩ። ከዛ የእናንተ አቴንሽን ስለሚፈልግ ሁሉም ኤዲት እያደረገ ከበት ከተለያየ ሴት ጋር ይፖስታሉ ማለት ነው። እናንተ ግን ይሄ አይገባችሁም። እናንተ የእውነት ነው የሚመስላችሁ ሁሉም ነገር። ይሄ ግን ጅልነት አይደለም፣ የዋህነት ነው። በቃ ሁሉም እውነት አይደለም። እሺ ጋይስ፣ ፌክ አለ፣ ለቪው የሚባል ነገር አለ፣ አቴንሽን ለመሳብ አለ። ገባችሁ? እና ባጭሩ ስገልጽላቸው የኔ ፋኖች እንትን ናቸው፣ በጣም የዋህ ናቸው። ግን የዋህነት አለባቸው፣ ግን ጅል አይደለም። ያው እቺ ነገር ደግሞ ያስተካክሉ፣ ፎርጌት ቢያደርጉ ክላክ 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 ያ ተግባብተናል። አይ ቲንክ ሶ። እና ደግሞ አንቺ ልጅ ቤተሰቦችን ከዚህ በኋላ ብትሰድቢ በእውነት ብሎክ ነው ማድረግሽ። እኔ አንቺ ጊፍት ይቅርብኝ። እኔ ቢራቢሮ ፋሚሊ ይበልጥብኛል። ትቦለክ እንደ ጋይስ ብሎክ ትደረግ ደመቁ። እዛው አረቄሽን ብትሸጪ ነው የሚያዋጣሽ። አንቺ እዚህ አትመጥኝም እዚህ። እሺ አትቦለክ። እንዴት እናንተ ትሰደባለች ታዲያ? ይቅርታ ትበላ። ይቅርታ ከምትይ ወይ ደግሞ ከምትቦለኪ አልጻፈችም እስካሁን። ንቀት ነው። በ24 ሰዓት ውስጥ ይቅርታ ካላልሽ ትቦለኪያለሽ። እሺ ማወቅ አለብሽ። በ24 ሰዓት ውስጥ ይቅርታ ካላልሽ ትቦለኪያለሽ። ቴንክ ዩ። ችግር የለውም ጋይስ። በ24 ሰዓት ውስጥ ይቅርታ ትላለች፣ ካልሆነ ትቦለካለች። እሺ በ24 ሰዓት ውስጥ ብሎክ ይቅርታ። አሁን ልቦለክ ታይ። በፌክ አካውንት እንዳታይ ረፊ።
ይቅርታ ማለት በሷ ስም ይቅርታ ያላችሁላት ነው። በደመቁ ስም ይቅርታ ያላችሁላት ከሆነ አልቀበልም። ገስት ራሱም አልቀበልም። እሷ ራሷ ይቅርታ ትበል እንዴ። አንቺ እውነትም እንትን ትያለሽ ታረጋለሽ እንዴ? ያን ነገር ሰገጥሽ ቦልኩኝ ምናምን ትያለሽ ወይስ የሆነ የተማመንሽበት ሰው አለ? በጣም አፍልተሻል ደመቁ፣ ግን በእውነት አፍልተሻል። ደርሽ እስክመለስ ይቅርታ ብለሽ የሚል ኮሜንት ካላየው ጋይስ ቦልኳትሽ የብሎክ አላችሁ። ቦልካችሁ ለዛሬ ትቀጣ ለ24 ሰዓት ቪዲዮ ሰርተሽ ነው ይቅርታ ማለት ያለብሽ። እንደውም ሶሪ ብላለች ወይስ አላለችም? ሶሪ ብለሻል አላልሽም? አለች። አዋድ ደብቁላት አመልሽ። እናንተና እንዴት ተሰደበችው? ንቀት ነው። እኔ ራሱ አሁን ስሜቴ እያረግሽ ነው። ይፋቲ ምናምን ታያለሽ እንዴ? እንዴ አንቺ ራስሽ ተፈጃቸው እንዴ? ማለት መጣሽባቸው እንጂ መጡብሽ እንዴ? እንዴ ውጪ ከፈለግሽ ከዚህ ምንድነው የምትለው ልጅቷ? ጋይስ አረ ውጪልን በእግዚአብሔር እንዴ! እዛው እሺ ጫረግሽን እዛው አረግሽን እሺ ጨኔናት እኛ ጋር እኩዮች አይደለንም ባይዘው እንዴ you are not my type mama get out leave me alone እንዴ leave me alone እኛ አንፈልግም እንደዚህ አይነት ሰው ሲጀመር ውጪልን ከህይወታችን oh my god ማለት ማን ነው ፒን የሚያደርጋት? ራሷ ናት ፒን የምታደርገው። ፒን የሚያደርገው ሰው ማን ነው? እሱን ሰውዬ ነው መጀመሪያ ብሎክ ማድረግ ያለብን። እሱን ሰው ነው ብሎክ ማድረግ ያለብን ጋይስ። እንዴ ማን ነው ፒን የሚያደርጋት? ተፈታተናቸዋለች። ቪዲዮ ስሩባት፣ እንደውም ነገር ቪዲዮ ስሩባት ጋይስ። ፎቶ አዘቅዝቃችሁ ቪዲዮ ስሩባት ሁላችሁም። እሺ ፎቶ አዘቅዝቃችሁ ቪዲዮ የገባኝ እንዳርግ ተፈመስ ፊቱ አይታይም እኮ አረቄ እኮ ነው የሚሸጠው። ጃንዬ የኔ እናት ሃይ፣ እንዴት ናችሁ? ብቻ ሙክታር አለን። ጃንዬ ፌስ ቱ ፌስ የመገዳደል የተጫወተ ነው ጃንዬ። እሺ የኔ እናት ሀቤ ገማ የገባኝ እንዳትገባኝ አሁን ገባኝ። ሄዳ ወርቅዬ ባለፈው ምን ሺ እንትን ብላ ነው ደብሯት ነው እንዴ ማታነሳው ስልክላት ማለት ምን አስባ ነው? ከማን ጋር ጋይስ? እያት እስኪ ከማን ጋር ናት ጋይስ? ኦኬ ቮይስ አልተቀየረም። ጌም ላይ ነበረች። የገባኝ እሺ በቃ
አይ ባለፈው አትከፍልም ምናምን ስላልኩኝ ደብሯት ከሆነ ብዬ አስቀይሜሻለሁ ጥፋቴ ገብቶኛል ሆዴ ልማልልሽ እኔ ልማልልሽ አስቀይሜሻለሁ ህመምሽ አሞኛል ተሰምቶኛል በላቸው አለ ከበላቸው ጋር እንጮታለን